ሐምሌ 24 ቀን ረፋድ ላይ ነው። ኮልፌ 18 ማዞሪያ ቁልቁል ወርዶ የሚገኘው መንደር ነዋሪዎች የእለት ኑሯቸውን ለመሙላት ገሚሱ ቲማቲምና ሽንኩርት ለመሸጥ፣ ሌላው የቤተሰቡን ጉሮሮ ለመድፈን በተለያዩ ጥቃቅን ስራዎች በመሰማራት ውርውር ይላሉ። ቀኑ ደግሞ የገበያ ቀን እንደመሆኑ ከተለያየ አካባቢ የመጣ የህብረተሰብ ክፍል የእግረኛ መንገዱን አጨናንቆታል። ሰላም አውለኝ ብሎ ከቤቱ የወጣውን ቢሆን ከቆይታ በኋላ ምን ሊፈጠር እንደሚችል ባያውቅም ሰላም አግባኝ ብሎ ቤተሰቡን መናፈቁ አልቀረም። ግን ሳይሆንለት ቀረ እንጂ ጥቂት ቆይቶ ቁልቁል ከሚተመው ሰው ጎን ለጎን የሰሌዳ ቁጥሩ ኮድ 328486 ኢትዮጵያ የሆነ ከባድ ተሽከርካሪ ከነተሳቢው ኮንቴነር እንደጫነ ያገኘውን ሁሉ በጎማው እየጠቀለለ በከፍተኛ ፍጥነት ቁልቁል ወረደ። የትራፊክ አደጋ ማንም ሰው ሳያስበው እንደ ድንገት የሚደርስ ነገር ነው። ሲደርስ ደግሞ አሰቃቂ ነው። አሟሟቱም በጣም አሰቃቂ ነው። በተለይም በአዲስ አበባ ከተማችን ውስጥ እንደዚህ አይነት አሰቃቂና አስከፊ አደጋ ደርሶ ማያውቅም። የሞቱትም ሰዎች በጣም አሳዛኝና በኑሮ ዝቅተኛ ህብረተሰብ ክፍል ነው። መንገድ ዳር ላይ ቆመው ቁጭ ብለው የሚነግዱ የነበሩ ሰዎች ናቸው። የመንገድ ተጠቃሚዎች በጣም መጠነኛ የሆኑ ናቸው በዚህ አደጋ ጉዳት የደረሰባቸው። ያደጋው አስከፊነት ደግሞ የሞቱት ሰዎች እንኳን ሬሳ ለማንሳት ያልታደልንበት አስቸጋሪ የሆነበት ነገር ነበረ። 16ቶቹ ከሞቱት 26 ሰዎች ውስጥ 16ቶቹ ሴቶች ናቸው። ይሄ ደግሞ በዚህ ስራ ላይ የሚሰማሩ በርካታዎቹ እንደምታውቀው የጉልት ንግድ ምናምን የሚነግዱ ኑሯቸውን ለማስተካከል ደፋ ቀና የሚሉት ሴቶች ናቸው። በተለይም ካደጋው ደግሞ የመጨረሻ አስከፊ የሚያደርገው ልጆቻቸውን ይዘው ቁጭ ብለው የሚነግዱ ሰዎች ከነ ልጆቻቸው የሞቱበት ሁኔታ ነው ያለው። በተለይ አንዷ ከነ ልጇ የሞተችበት እዛው ገበያ ላይ ያለች ከነ ልጇ የሞተችበት ነው። እሷ ከነ ልጇ የሞተችበት ሌላም 4 ልጆች ቤት አስቀምጣ ነው። አሳዛኝ ነገር እነሱን ለማሳደግ ስትል ጎንበስ ቀና ስትል ይሄ አደጋ ደረሰው። ሌላው ደግሞ እኔ ራሴን ህይወቴ ቢጠፋ ይሻላል ልጄ ከሚጠፋ አይነት ነገር ነው። ጎሽ ለእናቷ ስትል እንደሚባለው አይነት ነገር ለልጇ ስትል እንደተባለው ነገር ልጅቷን ወርውራ አትርፋ እሷ ህይወቷን ያጣችበት ሁኔታ ነው ያለው። በዛን ቀን በእለቱም የ1 አመት ከ6 ወር አካባቢ የሚሆን ህጻን ልጅ ነው የነበረችው። አግኝተናት ነበረ። ያው ጊዜያዊ የሆነ ሕክምና ተደርጎላታል የተወረወረችበት ሁኔታ። ሌላው በዚህ አደጋ በጣም አስከፊ የሚያደርገው በአንድ ጊዜ ብዙ ሰው መሞቱ ነው። ከዛ ውጭ ደግሞ 44 ሰዎች ናቸው ከባድና ቀላል አካል ጉዳት የደረሰባቸው። በተለይም ከዛ ውስጥ እስካሁን ድረስ ሕክምና እየተደረገላቸው ሆስፒታል ተኝተው ያሉ ወደ 5 የሚሆኑ ሰዎች ናቸው። ከዛ ውስጥ ደግሞ የአዳማ ዩኒቨርሲቲ ተማሪ የሆነ አንድ ልጅ አሁንም ሪከቨሪ ኮሪያ ሆስፒታል ሪከቨሪ ውስጥ ነው ያለው። አሽከርካሪውም እንደዚሁ ከፍተኛ ጉዳት ላይ ነው ያለው። ሌሎችም ቢሆኑ ታክሞ ወደ ቤታቸው ተመለሱ እንጂ ጉዳቱ ከፍተኛ እንደሆነ ነው የሚያሳየው። ይህ አሰቃቂ አደጋ በደረሰበት ወቅት ከፍተኛ የሆነ ድንጋጤና ሐዘንን ያስከተለ ቢሆንም የተጎዱትን ህይወት ለማትረፍ ህብረተሰቡ ያሳየው ርብርብ የሚመሰገን እንደነበር ነው ዋና ሳጅን አሰፋ መዝገቡ የሚናገሩት። በአእምሯዊ፣ በማህበራዊ፣ በኢኮኖሚያዊ በሁሉ ነገር ላይ ነው ይሄ ጉዳት የደረሰው። የአካባቢው ህብረተሰብ በጣም በሚያሳዝን ሁኔታ ሐዘን ውስጥ ነበር ይዛለት። ከዛም የተነሳ ወጣቱ በተለይ አደጋውን ለመታደግ ምንም ቅድመ ሁኔታ ሳይፈልግ ባገኘው አጋጣሚ ሰዎችን ለማዳን ጎንበስ ቀና ሲል ነበረ። ከዛ ውጭ ደግሞ ህብረተሰቡ በተለያየ ሚዲያ ኢንፎርሜሽኑን ሰምቶ እኛም ባገኘነው ሚዲያ አምቡላንሶች ወደዚህ እንዲመጡ ክሬን ወደዚህ እንዲመጣ ጥሪ ነበር ያቀረብነው። ጥሪ ወዲያው ተቀብሎ ነው ሰው ወደዚህ እየመጣ የነበረው። አምቡላንሶች በተለይ በማመላለስ ላይ ትልቅ ስራ ነው የተሰራው። ይህ የህብረተሰቡ እገዛ የሚያስደስት ቢሆንም በእርዳታ አሰጣጡ በኩል እንከኖች መፈጠራቸው አልቀረም የሚሉት ዋና ሳጅን አሰፋ ለወደፊቱ ሊታረም ይገባዋል ባሉት ጉዳይ ዙሪያ የሰጡት አስተያየት የሚከተለው ነው። አንዳንድ የሕክምና ተቋማት ሕክምናውን ለመስጠት ቅድመ ሁኔታዎችን የጠየቁ ነበሩ። ይሄ ትንሽ ለወደፊቱም ሊታረም የሚገባ ነው። እንደዛ አይነት ድንገተኛ አደጋ ሲደርስ ሕክምናውን አድርገው
ሰውን ህይወት አትርፈው ከዛ በኋላ የሚቀጥለው ነገር መጠየቅ ነው ያለባቸው። አንዳንዶቹ ግን እንደዚህ ቅድመ ሁኔታ ነው የጠየቁበት። ፖሊሶቹ እንደውም ከሆስፒታል አትወጡም የሚባል ነገር የደረሰበት ሁኔታ ነበረ። ለወደፊቱ ይሄ ነገር መታረም መቻል አለበት። ሌላው በመንገድ ላይ ያለው ችግር ነው የገጠመን። አምቡላንሶቹ መጥተው የተጎዱትን ሰዎች ይዘው ወደ ሆስፒታል በማመላለስ ሂደት ውስጥ ሳይረን እያደረጉ ሲሄዱ ቶሎ መንገድ የመልቀቁ ሁኔታ ከአሽከርካሪዎች ብዙም አልታየም ነበረ። እንግዲህ ይሄ ምናልባት ከተማ ውስጥ ካለው የአምቡላንስ ብዛት ከሚሰማው ድምጽ ልምድ አድርገውት መንገድ ዘግቶ የመሄድ ሁኔታ ነበረ። ይሄ በፍጹም ሊለመድ የማይገባው አምቡላንስ ድምጽ ሲሰማ እግረኛው ሆነ አሽከርካሪው ቶሎ መንገድ ለቆ የተጎዳው ሰው ቶሎ ጉዳቱን እንዲያገግም የማድረግ ኃላፊነቱ የሁሉም ህብረተሰብ ነው። ይሄ ትምህርት ሆኖናል። አንዴ ወገኖቻችን አልቋል፣ እነኚህ ተጎድቷል። ሌሎች ወገኖቻችን እንዳይጎዱ ነው መሆን ያለበት። ለአደጋው መከሰት እንደ ዋና መንስኤ የሆነው በእግረኛ መንገድ ላይ የሚሆን በተከለከሉ አካባቢዎች የተለያዩ ነገሮችን የሚሸጡ በርካታ ግለሰቦች መኖራቸውና ሌሎች አመቺ ያልሆኑ ሁኔታዎች መከሰታቸው ነው ያሉት ዋና ሳጅን አሰፋ ለዚህ መፍትሄ ሊበጅለት ይገባል ብለዋል። ትረፊ ያላት ነፍሶንና የነዚህ ሁለት ወጣቶች ህይወት በተአምር የተረፈች ሲሆን ሁለቱም አጠገባቸው የነበሩትን ባለንጀሮቻቸውን እንዳጡ ተናግረው በወቅቱ ትውስ የሚላቸውን እንዲህ ይገልጹታል። አሁን ዞር ብዬ ሳይ ከምኔው እንደመጣላቅም በኃይለኛ በስፒድ ላይ ነበር የተቀመጠ ሰው መለሳይ አይችልም። ማምለጥም ቢቻልበት ወቅት አልነበረም። ካጠገብ ጋር ሲያልፍ አገኘሁት። ምን ተመለከቱ? እነማን ነበሩ እዚህ አካባቢ የተቀመጡ አደጋውን የደረሰባቸው? ባደጋው አሁን አጠገብ ጋር አንድ ቄጤማ የሚሸጡ ነበሩ። በጣም የሚያሳዝኑ አሮጊት ሴት ናቸው። አንድ የወንድማቸውም ልጅ ነበረች፣ እሷም አንድም ትንሽ ልጅ ነበረ፣ እሱም ነበረ። እሱ ዳነ። እሳቸውና ሸንኮራ ሻጭ ነበረ። ሸንኮራ ሻጩ እንደተሸከመው አውጥቶ ደረጃው ላይ ነው ወረወረው እና ከዛ ከሸንኮራ ነጋዴው ጀምሮ ነው ወደዛ ጋር ይዟቸው ይሄደው። ምን ያህል ሰው ተመልክተሃል በግምት? በዚህ ቢያንስ ከ8 ከ9 ሰው በላይ ተመልክቻለሁ። አጠገቤ ጋር ነበሩት። ከአጠገቤ ጋር ከነበሩት ነው ከሰጋ ቤቱ ደጃፍ ላይ ብቻ ነበሩት። ከ10 በላይ ሰዎች ነበሩ። ጫማ የሚሸጥ ልጅ አንድ እዚህ ጋር ጓደኛ ያለ እዛው መኪና የቆመበት ጋር ከዛ ልክ ከሱ ጋር አብረን እዛው እንደቆመን እንዳለ በቃ ወዳው ነው ይሄ መኪና መጥቶ እዛው አጠገባችን እንደ ውሃ ሙላት ምንም ነገር ድምጽ የለም ምን የለ እንደ ውሃ ሙላት ነው መጥቶ አጠገባችን ሲቆም ያየ ነው። በቃ ሌላ ምን ተመለከትክ? ከዛ ምን በቃ እንደ ወደዚህ ምናምን ነገር ሳይ ሬሳው እንደዚህ ተረፍርፎ ምናምን ነገር በአንድ ቦታ 5-6 እንደዚህ ምናምን ነገር ለመቁጠር ሁሉ አስቸጋሪ እስከምን። በአሁኑ ወቅት ጉዳት ደርሶባቸው ሕክምና እየተደረገላቸው ካሉት ግለሰቦች መካከል የመኪናው አሽከርካሪ አንዱ መሆኑን የገለጹት ዋና ሳጅን አሰፋ በቀጣይ የተናገሩት አለ። አሽከርካሪው አሁን እስካሁን ድረስ ሆስፒታል እየታከመ ነው ያለው። መናገር ይጀምርና ከዛ ያቆማል፣ መናገር ይጀምርና ያቆማል። ልሳን መናገር ስለማይችል በደንብ እስኪኑን ድረስ ቃል መስጠት አልቻለም። ረዳቱን አግኝተን አነጋግረናል። ረዳቱ አደጋው ከመድረሱ በፊት ዘሎ ወርዶ ነው ራሱን ያዳነበት ሁኔታ ነው ያለው። ረዳቱ የሚለው ከተሽከርካሪ ቴክኒክ ጋር ነው የሚናገር ያለው። በእርግጥ ከነባራዊ ሁኔታ ከተሽከርካሪ ሁኔታ ስንረዳ ግን ይሄ ቦታ ቁልቁለት ስለሆነ አሽከርካሪው ከላይ ጀምሮ ቁልቁለቱን ከመጀመሩ በፊት ከባድ ማርሽ አስሮ እየሄደ ቢሄድ ኖሮ ፍሬን እንኳን ቢብለው በከባድ ማርሽ ፍጥነት በጣም ቀንሶ ነበር ሊሄድ የሚችለው። አደጋው ይሄናል የከፋ ሊሆን አይችልም ብዬ አስባለሁ። አሁን ከአካባቢው ከዚህ በፊትም ከጠየቃቸው እንደውም ከአካባቢው ስትንረዳ ደግሞ ተሽከርካሪው በጣም እየፈጠነ እንደነበረ ነው የሚያሳየው። ይሄ የሚያሳየው እንግዲህ የዛን ጊዜ ማርሽ እንደሌለው ነው ተሽከርካሪው የሚለው ዜሮ ሊሆን እንደቻለ ነው የሚያሳየውና ስለዚህ ቁልቁለት ከመጀመሩ በፊት ተገቢ የሆነ ማርሽ ቢንጠቀም ቢሆን ኖሮ ይሄ አደጋ አይደርስም የሚል ግምት ነው ያለን። ለማንኛውም እሱ ነገር ተጠናቆ ሲያልቅ የአደጋውን ምክንያት ልንገልጽ እንችላለን። ከንፈር አስመጥጦ አንገት ካስደፋው ከዚህ አሰቃቂ አደጋ ምን ተምረን ይሆን? በቀጣይስ የዜጎቻችንን ሕይወት ከአስደንጋጩ የትራፊክ አደጋ ለመታደግ ጉዳዩ የሚመለከታቸው አካላትስ ምን አስበዋል? አበቃን።